የመንገድ ግንባታ ዋና ዓላማው ሰዎችንና ተሽከርካሪዎችን በሰላም ካሉበት ቦታ ወደሚፈልጉበት ለማድረስ ነው። ነገር ግን አሁን በስክሪናችሁ ላይ የምታዩዋቸው መንገዶች ዓላማቸው ፍጹም የተለያየ ይመስላል። እነዚህ መንገዶች ሰዎችን ወደሚፈልጉበት ቦታ ሳይሆን በቀጥታ ወደ ሞት የሚወስዱ ወጥመዶች ናቸው። ይህ ቪዲዮ ዝም ብሎ ስለ አስቸጋሪ መንገዶች የሚያወራ አይደለም። ይልቁንም አንድ ስህተት ሕይወትን ወዲያውኑ የሚያጠፋባቸውን በዓለማችን ላይ የሚገኙ 6 እጅግ አስፈሪና ገዳይ መንገዶችን የምንመለከትበት ነው። እነዚህ መንገዶች የት ነው የሚገኙት? ለምንስ በዚህ መልኩ ሊሰሩ ቻሉ? ዛሬ ተጓዦችን በየቀኑ ለሞት የሚዳርገውን የዚህን አስደንጋጭ ጉዞ ምስጢር በዝርዝር እንመለከታለን። ቪዲዮውን ላይክ፣ ቻናላችንን ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ የምንመለከተው በዓለም ላይ በአደገኛነቱ ቁጥር 1 ተብሎ የሚታወቀውን በደቡብ አሜሪካ ቦሊቪያ የሚገኘውን የኖርዝ ዩንገስ መንገድ ወይም በቅጽል ስሙ የሞት መንገድ በመባል የሚታወቀውን ነው። ይህ መንገድ የተገነባው በ1930ዎቹ ዓመታት ውስጥ በምርኮኞች ነበር። ዓላማውም ዋና ከተማዋን ላፓዝን ከአማዞን ደን አካባቢ ጋር ለማገናኘት ነበር። መንገዱ ከባህር ጠለል በላይ በጣም ከፍተኛ ቦታ ላይ የሚገኝ ሲሆን ስፋቱ ለአንድ መኪና ብቻ የሚሆን ጠባብ ነው። ከጎኑ ደግሞ ምንም አይነት የደህንነት መከላከያ አጥር የለውም። ወደ 3600 ሜትር ቁልቁል የሚወርድ አስፈሪ ገደል አለው። በዚህ መንገድ ላይ ከባድ ጭጋግ፣ ዝናብና የመሬት መንሸራተት በየቀኑ ያጋጥማል። አሁን ላይ ምንም እንኳን አዲስ የተሻለ መንገድ ቢሰራም የአካባቢው ነዋሪዎችና ጀብድ ፈላጊ ሳይክሊስቶች አሁንም ይህንን መንገድ ይጠቀማሉ። በየመቶ በመቶዎች የሚቆጠሩ ሰዎች በዚህ መንገድ ላይ ሕይወታቸውን ያጣሉ። ሁለተኛው መንገድ በቻይና ሄኒያን ግዛት ውስጥ በተራራማ አካባቢ የሚገኘው የጎሊያንግ ዋሻ መንገድ ነው። ይህ መንገድ ከመሰራቱ በፊት የጎሊያንግ መንደር ነዋሪዎች ከውጭ ዓለም ጋር የተቆራረጡ ነበሩ። መንግስት መንገድ ለመስራት ፈቃደኛ ስላልነበረ በ1972 ዓ.ም 13 የአካባቢው ደፋር መንደርተኞች በራሳቸው እጅ ተራራውን በመዶሻና በቺዝል እየቀረጹ ዋሻውን መስራት ጀመሩ። ይህ የዋሻ መንገድ 1.2 ኪሎ ሜትር ርዝማኔ ያለው ሲሆን በውስጡ ምንም አይነት ማብራት የለውም። ሰዎቹ ዋሻውን እየቆፈሩት በተራራ ጫፍና ዳር ላይ ስላደረጉት ወደ ውጪ ለመመልከት 30 የሚሆኑ ትናንሽ የተፈጥሮ መስኮቶች ወይም ቀዳዳዎች አሉት። በአሁኑ ሰዓት ይህ መንገድ ትልቅ የቱሪስት መዳረሻ ሆኗል። ነገር ግን መንገዱ በጣም ጠባብና ለአሽከርካሪዎች ፍጹም ጥንቃቄን የሚጠይቅ በመሆኑ ለጥቂት ሰከንድ ትኩረትን ማጣት በቀጥታ ወደ ገደል መፈንገጥ ነው። በሶስተኛ ደረጃ የምናገኘው በቱርክ ሀገር በጥቁር ባህር አቅራቢያ የሚገኘውን የባይበርት ዲ915 መንገድን ነው። ብዙ የዓለም ታዋቂ ተጓዦች ከቦሊቪያ የሞት መንገድ ይልቅ ይሄ መንገድ ይብሳል ይላሉ። ይህ መንገድ በ1916 ዓመተ ምህረት በሩሲያ ወታደሮች የተገነባ የጦርነት ታሪክ ያለው መንገድ ነው። መንገዱ 29 እጅግ አስፈሪ ሹልና ወደ ኋላ የሚታጠፍ መዞሪያዎች አሉት። ሙሉ በሙሉ አስፋልት የሌለው የጠጠርና የጭቃ መንገድ ሲሆን ምንም አይነት የደህንነት መከላከያ አጥር የለውም። መኪናዎች በእነዚህ ሹል ማዞሪያዎች ላይ በሚዞሩበት ጊዜ የኋላ ጎማዎች ከገደሉ ጫፍ ላይ እየተነካካ ነው የሚሄደው። በክረምት ወቅት በበረዶና በጭጋግ ምክንያት መንገዱ ሙሉ በሙሉ ይዘጋል። በአሁኑ ሰዓት የአካባቢው ገበሬዎችና ከባድ መኪናዎች ምርቶቻቸውን ለማጓጓዝ በዚህ የሞት ወጥመድ ውስጥ በየቀኑ ለመጓዝ ይገደዳሉ። አራተኛው መንገድ በህንድ ሀገር በታዋቂው የሂማሊያ ተራሮች ላይ ከባህር ጠለል በላይ በ9000 ጫማ ከፍታ ላይ የሚገኘው የዘውጂላ ማለፊያ ነው። ይህ መንገድ የተሰራው ላዳክ የተባለውን ተለይቶ የሚገኘውን አካባቢ ከሌላ የህንድ ክፍል ጋር ለማገናኘት ሲሆን ለሀገሪቱ ወታደራዊ ስትራቴጂ እጅግ በጣም አስፈላጊ ነው። መንገዱ ግን ፍጹም አስፈሪ ነው። ምንም አይነት አስፋልት የሌለው ጠባብ የጭቃ መንገድ ሲሆን ከባድ ንፋስና ድንገተኛ የመሬት መንሸራተት ሁል ጊዜ ያጋጥማል። በአሁኑ ሰዓት በዚህ መንገድ ላይ ግዙፍ የጭነት መኪናዎችና የእንስሳት መንጋዎች በአንድ ላይ ተገፋፍተው ሲጓዙ ማየት ልብን ያቆማል። በአነስተኛ የበረዶ መውረድ ምክንያት መኪናዎች በጭቃ ላይ የተንሸራተቱ ወደ ገደል የመውረድ እድላቸው በጣም ሰፊ ነው።
በአምስተኛ ደረጃ ላይ የምናገኘው በኒውዚላንድ ሀገር የሚገኘውን የሺ ፓሪስ ካንያን መንገድ ነው። ይህ መንገድ በ19ኛው ክፍለ ዘመን ማገባደጃ ላይ የወርቅ ማዕድን ፈላጊዎች ወደ አካባቢው በቀላሉ መግባት እንዲችሉ ተብሎ ከተራራው አለት ላይ ተፈልፍሎ የተሰራ ነው። ይህ መንገድ በጣም አደገኛ ከመሆኑ የተነሳ የትኛውም የመኪና ኢንሹራንስ ድርጅት በዚህ መንገድ ላይ ለሚነዳ መኪና ዋስትና አይሰጥም። መንገዱ ሙሉ በሙሉ ከተራራው ጫፍ ላይ የተሰራ በመሆኑ እጅግ ጠባብ ነው። ሁለት መኪናዎች ፊት ለፊት ላይ ከተገናኙ አንደኛው መኪና ለረጅም ርቀት ወደ ኋላ እየተጓዘ ቦታ መልቀቅ አለበት። በአሁኑ ሰዓት መንገዱ በአብዛኛው ለቱሪዝምና ለጀብድ ስራዎች የሚውል ቢሆንም አሁንም ድረስ ልብን በከፍተኛ ሁኔታ የሚያንቀጠቅጥ አስፈሪ መንገድ ነው። በመጨረሻም ስድስተኛው መንገድ በፓኪስታን ሀገር የሚገኘው የፌሪ ሜዳውስ መንገድ ነው። ስሙ የአጋንንት እርሻ መንገድ ቢባልም መንገዱ ግን ፍጹም ገሃነማዊ ነው። ይህ መንገድ ከዓመታት በፊት በአካባቢው ነዋሪዎች የተሰራ ሲሆን እስካሁን ድረስ ምንም አይነት እድሳት ወይም ጥገና አልተደረገለትም። ይህ መንገድ ሙሉ በሙሉ በኮረብታ እና በጠጠር የተሟላ ሲሆን ለአንድ መኪና ብቻ የሚሆን ጠባብ ቦታ ነው ያለው። የዓለም ጤና ድርጅት በዓለም ላይ ሁለተኛው አደገኛ መንገድ ብሎ ፈርጆታል። በአሁኑ ሰዓት የአካባቢው ነዋሪዎችና ወደ ተራራው የሚጓዙ ጎብኚዎች የሚጠቀሙት ባለ 4 እግር መኪናዎች ብቻ ነው። መኪናው በጠጠር ላይ የተንሸራተተ ገደሉ ላይ ሲጓዝ በውስጡ ያሉ ተሳፋሪዎች በሙሉ ጉዞአቸውን የሚያሳልፉት በጸሎትና በጭንቀት ነው። እነዚህ 6 መንገዶች የሰው ልጅ ተፈጥሮን ተቋቁሞ ለመኖር የሚያደርገውን አስደናቂ ጥረትና በሌላ በኩል ደግሞ የመንገዶቹ ፍጹም አደገኛነት ያሳዩናል። እኛ ሀገር ያሉት አስቸጋሪ መንገዶች እናውቃለን። ነገር ግን በእነዚህ መንገዶች ላይ በየቀኑ መጓዝ የሞትና የህይወት ያህል ከባድ ነው። እናንተስ በእነዚህ መንገዶች ላይ የመጓዝ ድፍረቱ አላችሁ? የትኛው መንገድ ይበልጥ አስፈራችሁ? ያላችሁን ሀሳብ በኮሜንት ላይ አስፍሩልን። ይህንን ልብ አንጠልጣይ ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች እንዲዳረስ ሼር አድርጉት። ለቀጣይ እንዲህ አይነት ገራሚና ምስጢራዊ ቪዲዮዎች ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።